እኔ ጉዳይ በደንብ ሊታይልኝ ይገባል። እኔ አውጥቼ ለመሽናት ራስ እኮ እየተሰቀኩ ነው። የኔ ጉዳይ በደንብ እያስባችሁበት ስላዳመጣችሁን በጣም አመሰግናለሁ። በእርግጥ ተንከሲስ እዚህ ጋር እውነት አለው እንጂ እስማ ወልፍስ ቅዱስ አተ ተንከሲስ ምን አና በዚህ ሌሊት ቢላ እዚህ ቆምኩ ተንከስ እንዴ አንተ ምን ሆነ ነው ምንድነው ያስከው ደግሞ እንዴ ያግሌሽ አረ ያግሌ እንዴ ማን ተንከሲስ እንዴ ስለቱ ምንድነው ምን ሆነ ነው ሴት መጥፌ ናት አንቺ መጥፌ ነሽ ዛሬ በመጨረሻም ትህትናን በእጁ አስገብቷታል። በብዙ መከራና በብዙ መስዋዕትነት ውስጥ ከሞት አፋፍ ያዳናትን ወይም ደግሞ ከነዝናና ግብረ አበሮቹ ከሞት መንጋጋ ያወጣትን ትህትና ዛሬ በራሱ እጅ አስገብቷታል። በባለፈው እንደጠፋችበት ወይም ከሱ ጋር እንዳልተገናኙ ታውቃላችሁ። ግን እስከዛ ድረስ ፈልጎ አፈላልጎ ከገባችበት ገብቶ በመጨረሻም በእጁ አስገብቷታል። ካገኛትም በኋላ ቀስ ብሎ አብርሽ እንኳን ፊት ቢነሳውም ይሄ ሰው ምንድነው እያለ ነገሮችን እንዳያከብድ ቢያደርግበትም በመጨረሻ የሆነው ነገር ሆኖ በስኬት ተጠናቋል። እንግዲህ እስካለችበት ሰፈር ድረስ አካባቢ ሰፈሩን ሁሉ በመጠየቅ በመጨረሻም አግኝቷትም ስልክ ተሰጣጥተው ተለያዩ። ከዛም ከአንዴም ሁለቴ ሶስቴ ከተገናኙ በኋላ የራሱ ባለው መንገድ አግኝቷት ሁኔታዎችን እያመቻቹ ነው የሚገኙት ማለት ነው። ቤተሰቦቻችን ከዛም ባሻገር የሚገርመው ነገር እጮኛለሽ ወይ ብሎ ጠይቋታል። እሷም ማንም ሰው በህይወቷ እንደሌለ ነው የመለሰችለት። ሰው እንደዛ ከሆነማ ታዲያ ለምን እኔና አንቺ እንደዛ እናደርግም? ለምንድነው እንደዚህ የሚሆነው በማለት ነበር የመለሰላት ማለት ነው። እሷም እንግዲህ እሺ ኦኬ እናያለን በማለት ነው የመለሰችለት። እንግዲህ እሷም የሆነ ወደዋለች፣ ግን ግዴታ የሆነ ነገር እኔ ስላልኩሽ ብቻ ሳይሆን አንቺም ወደሽ መሆን አለበት ብሎ ነበር የጠየቃት። እናም ኧረ ምንም ችግር የለውም እንዴ ምንም የሚያስቸግር ነገር የለውም። ሲጀመር አንተን የመሰለ ጀግና ሸበላ ወንድ እንዴት አለመውደድ ይቻላል? እንዴት አንተን ስታይታ የማትወድ ሴት ምን አይነት ሴት ልትሆን ትችላለች? በጭራሽ የማይገመት ነገር ነው በማለት ነበር የመለሰችለት። እንደዛ ከሆነማ ታዲያ ምን ችግር አለ? እና አሁን አንቺን ትክክለኛ ሚስቴ ለማድረግ ወይም ደግሞ ሚስቴ ብዬ ለመጥራት ምን ማድረግ አለብኝ በማለት ነበር የመጀመሪያ ጥያቄውን የጠየቃት። እሷም እንግዲያውስ በልቧ ያለውን ወይም ደግሞ ያሰበችውን ነገር እሺ እንደዛ ብለህ ካሰብክ ምንም ነገር ባዝ ታደርግልኛለህ ብላ ጠየቀችው። እሱም እዘዥኝ አይደለም ከምድር ያለ ከሰማይ ለወጣህ ጨረቃውን አውርደህ አምጣ ብትኝ አደርግልሻለሁ። እኔ መድብል ደግሞ ፈልጌ ያጣሁት ምንም ነገር የለም። አንቺ ከወደድሽኝና ከተባበርን ምንም ችግር የለውም። ብቻ አንቺ እዘዥኝ፣ ትእዛዡን ብቻ አስተላልፊ። ከዛም በኋላ ምንም አይቸግርም በማለት ነው እንግዲህ ያመልሰላት። እሷም ኦኬ እንደዛ ካልክማ በልጅነቱ በ4 አመቱ ከቤተሰብ ተነጥሎ ወጥቶ የጠፋ ወንድም አለ። ስለዚህ እሱ ወንድሜን የገባህበት ገብተህ ፈልገህ አገኘልኝ። የዛን ሰዓት ወንድሜን አገኘህልኝ ሰዓት ላይ እኔና አንተ ያለምንም ጥርጥር ባልና ሚስቶች እንሆናለን በማለት ነው እንግዲህ ብላ ነው የመለሰችለት። እንደዛ ስትለው እሱ በጣም ነው የተደሰተው እውነት ለመናገር። እንዴት ማለት ነው ወንድምሽ ታዲያ ኢንፎርሜሽን ስም ወይም ታውቂው ነገር ምናምን የለም ሲላት አይ ምንም ነገር የለም ብላ መለሰችለት ማለት ነው። ፎቶስ እና የምታውቂው ነገርስ ብሎ ሲጠይቃት አይ እኔ ምንም የለውበትም ማለት ኧረ እኔ እንደዛ ምንም አይነት ነገር አላውቅም እንዴት ልትለይ ቻልክ ነበር ያለችው። እንግዲህ በመጨረሻም ያለውን እንግዲህ አስተካክለው ወደ ህይወት ጎዳና እየመጡ ነው ማለት ነው። ከዛም የሚገርም የራት ልብስ ገዝቶ አምጥቶላት ነበር። ከዛም ካመጣላት በኋላ የራቱን ልብስ ልበሽና እንሄዳለን ነበር ያላት ማለት ነው። ከዛ በኋላ ሲሰጣት ፈራች፣ ደነገጠች ማለትም ያው ደስ አላላትም። ምክንያቱም ይሄ ነገር መልካም ነው ብላና ስላላሰበችና ስለፈራች ነበር እንደዛ ያደረገችው። በመጀመሪያ ቆይ ፈጣጣ ሆንክ እንዴ ምንድነው እያለ ነበርና ከዛ እሷም አይ እንደዛ ማለት ሳይሆን አረ ምንም አላረክም ብላ ሐሳቡን መልስ አደረገችው። አይ እንደው ትንሽ ምናልባት ፈጣን ከሆንኩብሽ መሰለኝና ይቅርታ አድርጊልኝ አላት። ከዛ ሐሳባቸውን እንትን እያሉ በመጨረሻም እንግዲህ እሷ ፈቃደኛ እንዳልሆነችና ደስ እንዳላላት ሲያይ በቃሽ መልካም ችግር የለውም በቃ ይቅር ድጋሚ አላስጨንቅሽም ሁሉም ነገር ይቅር በማለት ነበር ሁሉንም ነገር ትቶ ይሄደው ማለት ነው ቤተሰቦቻችን።
ከዛም በኋላ ነው እንግዲህ እሷ ተነስታ ሄዳ እኔ የገዛላትን ቀሚስ መኝታ ቤት ገብታ ከቀየረች በኋላ ፋፈሽ አርጋ ለብሳ እንግዲህ ከሳሎን ውስጥ የወጣችው። እሷም ለብሳ ስታይ ደግሞ የግል ምሷ ያለቻትን የማታ ልብስ ፋፈሽ ብላ ጸጉሯን አስተካክላ ሊፕስቲክ ምናምን ተቀባብታ ፋ ብላ ወጣች ማለት ነው። ከዛ ነው እንግዲህ ሁለት ቆነጃጅቶች አንድ ላይ ብቅ ሲሉበት አብርሽ በጣም ነበር የደነገጠው። በነገራችን ላይ አብርሽ የትህትና ወንድም ነው ብዬ ነው እኔ የማስበው። እናንተስ ምን ትላላችሁ ጋይስ? እንደዛ ነው በእርግጠኝነት እንደዛው ነው ማስበው። ከአንዳንድ ከምናያቸው ከብዙ ነገሮች አንጻር በእርግጠኝነት አብርሽ ወንድሟ እንደሆነ ነው ብዙ ነገሮችም ምልክቶችም የሚያሳዩት ብዙ ነገሮች እያየን ነው። ሰው እንግዲህ ወንድሟ እንደሆነ ምንም ጥርጥር አይገባንም ብዬ ተስፋ አደርጋለሁ። ምክንያቱም አሁን ያሏት አክቶች እሷም ካላት ስሜት ፍላጎት ምክንያቱም አብርሽን ስትጠይቀውም ማለት ነው አብርሽ የመጀመሪያ ትህትና እዚህ ቤት ስትመጣ የተወለደችበትን ሰፈርና አካባቢ ጠይቋት ቦታውን ስትነግረው ደንግጦ ነበርና ታውቀዋለህ እንዴ ስትለው አላን ያላቀውም እዚሁ ከተማ ነው ባክሽ ተወልጄ ያደኩት አዲስ አበባ ነው ያላት። ግን አይደለም አዲስ አበባ ከተማ አልተወለደም። እሷም ተደጋጋሚ ትጠይቀዋለች። በዛ ላይ ደግሞ የሆነ ምልክት ምናምን ስለነበረችው እናቷ የሆነ ጥቁር ምልክት አለው ስትል ስለሰማች በተደጋጋሚ ትጠይቀው ነበርና እናትየዋ እንደውላ ስትጠይቅ የት ነው ምልክቱ ምን ላይ ነበር ስትላት ታፋው ላይ ነው ብላ ነግራት ነበርና ታፋህንም ካላሳየህኝ ብላው ነበር። አንቺ ቡዳነሽ እንዴ እውነትም የግሌ እንዳለችው እያላት ነው የሚገኘው። አሁን ግን ፋፈሽ ብለው ሁለት ቆንጆጅቶች ብቅ ብለዋል። እኔ ግን ያው የግሌ ናት ቆንጆ ግን ትንሽ ፈጠን ስለምትል ይሆናል ክፋት የላትም። ትንሽ ለነገሮች ፈጠን ስለምትል እርጋታ ትንሽ ስለሚያንሳት በዛ ምክንያት ወደ ትህትና የሚያደላ ይመስለኛል። መድብል ደግሞ ለትህትና እዛ ጋር ፏፈሽ አድጓ ቀሚስ ገዝቶላት እሷን የተንከባከባት እሷ እንግዲህ ፊቷን ወደዚህ ያዞረችው እና ምን ትላላችሁ እናንተ? እንግዲህ ቤተሰብ በጣም ከባድ ነው። አብርሽም ያው ምንም ነገር እንደማይል ተስፋ እናደርጋለን። መሳይም ዋው እያለ ነበር። ታንከስማ በቃ እንጥጥ ብሎ ከተቀመጠበት ተነስቶ ወደዛ ግርጌ የተቀመጠው። የዛሬው ይህን ቆይታ ይህን ይመስላል። በቀጣይ ክፍል እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ባይ